አድማጮች ይህ ተስፋ ያለን ኒውስ ነው። በኢራን ሊሰነዘር በሚችል ጥቃት ምክንያት እየጨመረ በመጣው ውጥረት በእስራኤል የሚገኘው የአሜሪካ ኤምባሲ አስቸኳይ ያልሆኑ ሰራተኞች ማለትም እምብዛም አስፈላጊነት የሌላቸው ሰራተኞችና የሰራተኞች ቤተሰቦች እስራኤልን በአስቸኳይ ለቀው እንዲወጡ አሳሰበ። አምባሳደር ማይክ ሃካቢ ዛሬ ለልዑካን ቡድኑ በላኩት ኢሜል ሰራተኞቹ ለቀው መውጣት እንደሚችሉ መግለጻቸውን ዘ ኒውዮርክ ታይምስ ዘግቧል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ሁኔታውን አርብ ዕለት በኤክስ ገጹ ላይ ባሰፈረው ጽሑፍ አረጋግጧል። አምባሳደሩ ሃካቢ ለመውጣት የሚፈልጉ ሰራተኞች ዛሬውኑ ማድረግ አለባቸው ብለዋል። በተጨማሪም ሰራተኞቹ ከቤንጉሪዮን አውሮፕላን ማረፊያ ወደ የትኛው መሸጋገሪያ ሊሆን ወደሚችል ቦታም በረራ እንዲፈልጉ ነግረዋቸዋል። የኤምባሲው መረጃ ዛሬ ለአየር መንገድ መቀመጫዎች ከፍተኛ ፍላጎት ሊፈጥር ይችላል ተብሏል። ይህ ሁኔታም አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ማረጋገጫ ተደርጎ ተወስዷል።